እንዴ ቆይ ምን ማለት ነው? እኔ ምንም አልገባኝም። ለምን እዚህ ነው የማይረባ ሰውዬ ፎቶ ይላከልኝ? ያሟል እንዴ? ወንድሜ አንተ ደግሞ ከዚህ ጋር ምን እያረክ ነው? ከየት ነው የምትመጡት? አንቺ ደግሞ በዚህ ሰዓት የት ሄደሽ ነበር? እንዴት ነህ? የኑኑ ወንድም ነህ አይደል? አዎ ነኝ። እህቴን የት ወስዳት ነው? የት ይሆናል? ያው አለባበሳዊ ነገር የለ። ኑኑ በቃ እኔ ደክሞኛል፣ ክፍሌ ምግብ አምጪልኝ። እሺ አመጣልሃለሁ። አንቺ ምን አይነት ደፋር ነሽ? የአዶኒ ሲገርመኝ ጭራሽ ወንድሜ ሊጠረጣ ያምርሻል። ምን ነው ቆይ ደረጃሽን ያልሻል መሰለሽ? ዝም በይ አንቺ። ሁለተኛ እህቴን ቀና ብለሽ እንዳታያት። ከአንቺም ብሶ ደግሞ ሰው ልትመክሪ ታስቢያለሽ እንዴ? ደፋር። ተዋት ወንድሜ፣ ልክ እናቴ የተናገረችው። እኔ ግን ለብቻዬ ከሱ ጋር ሄጄ ሳይሆን እናቴ ይዛን ሄዳ ነው። እሷ ለጸሎት ስለምትቆይ እኛ ተመልሰን ነው እንዴ? ስሚ አንቺ፣ ሁለተኛ እህቴን ስትናገሪያት ባይሽ። እንደዛ እኮ አይደለም። ይቅርታ በያት። ማ እኔ ይቅርታ ምላት? ድፍረትህ እፈርሽ። እሺ ጥሩ። አይ እንደዛ እኮ አይደለም። እሺ ይቅርታ። እንደዚህ እንድታያት አይደለም እንዴ? እና እንዴት ነው የምለው? እኔ ነው ይቅርታ ያለችኝ? ምን አጥፍታ ይዟት ነው? ኑኑ ተናግሬ ካስቀየምኩሽ ይቅርታ በያት። ወይኔ ልሹ ታያለሽ። ኑኑ ህይወትሽን ይቁም ሲሆን ነው የማደርገው። ይቅርታ ኑኑ ተናግሬ ካስቀየምኩሽ። እንዴ ወንድሜ፣ እንዴት ነው እንደዚህ እንድትፈራ ያደረካት? እሱን ተይው፣ ዋናው መስማማታችሁ ነው ካልክ እሺ። ቆይ ለምን እኔን ጠብቀሽ አልመጣሽም? ጭራሽ ከጎረምሳ ጋር መንገድ ለመንገድ። እንዴ ወንድሜ ምን ችግር አለው? ዝም በያት መልሽልኝ። ችግሩ ሲመጣ ነው የሚታወቀው። ድጋሚ እንድናገር እንዳታረኝ። ሁለተኛ ከዚህ ልጅ ጋር እንዳላይሽ በጭራሽ። ሁለታችሁም ለብቻችሁ ሆናችሁ እንዳላገኝሽ። ክብርሽን ጠብቂ እሺ ወንድሜ። ይቅርታ። ይቅርታ እንድትይኝ አይደለም፣ አርፈሽ የምልሽን አድርጊ። እሺ በቃ። ወይኔ ልሹ ጭራሽ በገዛ ቤት እንደዚህ መናቅ። አንተን ከማማክር ጆን ብጋፈጥ ይሻለኝ ነበር። ወይኔ ጆ አልተረፍክም እኮ። ጭራሽ ምን ነገሮች ነው ራሴን ጨመርኩት። ሄሎ ታዲ። ወይ ልሹዬ እንዴት ነሽ? ታዲ በእናትሽ ቶሎ ነይ። ቅጥል ብያለሁ። በጣም ነው የተናደድኩት። ምን ነው? ምን ተፈጠረ? እነዚህ ሰዎች በገዛ ቤት አቃጥለው ሊደፉኝ ነው። ቶሎ ነይና ከዚህ ቤት የሚወጡበትን መንገድ እንፈልጋለን። እሺ እመጣለሁ። በቃ እሺ ቶሎ ነይ፣ እጠብቅሻለሁ። ምንድን ነው እሱ? ጭራሽ ነው የለፈር ጀመርሽ? ከመጀመሩ ነው ደግሞ እኔን ሳታስፈቅጂ እቃይ ማበርበር የጀመርሽ? ምን እንደሆነ አልናገር ስትይ ማየት ፈልጌ ነው። ይቅርታ ማማ። አንቺ ምን አገባሽ? ቶሎ ቀጥ ብለሽ እዚህ ክፍል ውጪ። ይህን ፖስታማ እንዴትም ብዬ ምን እንደሆነ ማወቅ አለብኝ።
አንሳው፣ ስልኩን አንሳው። ቆይ ለምንድን ነው የዚህን ቀፋፊ ሰውዬ ፎቶ የላከልኝ? አንቺም እኮ አልበላሽም። ስለዚህ አብረን እንበላለን። እኔ ማለቴ እኔ እናንተ እንዴት ነው አብረን ምግብ የምንበላው? ምን ችግር አለው? ወይስ እኔ ቶሎ ቶሎ ስለምበላ ላጠግቢ ትችያለሽ? አይ እንደዛ ማለት አይደለም። ያው ኤልሹም የተናገረችው እኮ ትክክል ነው። እኔ እናንተ ደረጃችን አንድ አይደለም። እሷ የምትናገረው ነገር አታውቅም። የምር ያለችው ነገር ካስከፋሽ ግን ይቅርታ እንድትጠይቅ አደርጋታለሁ። አይ አልፈልግም፣ ግን አብረን መብላት አንችልም። ምን ሆነሻል? ምግብ መብላት ምን ችግር አለው? ለምንድን ነው እንደዚህ የምትሸሽ? ኑኑ፣ በእኔና በአንቺ መሀል ምንም አይነት ልዩነት የለም። ይህንን መረዳት አለብሽ። እንዴት ነው የማይኖረው? አንተ ያሰራችን ልጅ ነህ፣ እኔ ደግሞ አንድ ተራ ቤት ሰራተኛ፣ ለዛም ቋሚነት የማይታወቅ በቤታችሁ ገብቼ የሚኖር። በፈጣሪ ረፊ፣ የምትናገሪው ነገር እያወቅሽ አይመስለኝም። ለምንድን ነው ራስሽ እንደዚህ ዝቅዝቅ የምታደርጊው? አንቺ ከሁሉም ነገር የሚገባሽ ቆንጆዬ ልጅ ነሽ። ምናልባት ደረጃዬ እንኳን ቢያንስ እኔ ነው። አልገባኝም ማለት እኔ አንቺን ልቀቀኝ ቤሉል፣ ወንድም ያስጠንቅቆኛል። ካጣኝ ደግሞ እዚህ ነው የሚመጣው። ስለዚህ መሄድ አለብኝ። ይቅርታ እንዳያስኩሽ አላስተዋልኩም ነበር። ምን እየሆንክ ነው ቤሉል? ተረጋጋ። እንደዚህ ስትደናበር የማይሆን ስህተት እንዳትሰራ። ራስን አረጋጋ።